ቤቲም ተመልሳ መታለች ማለት ነው። በባለፈው ክፍል እንዳየነው ሰራተኛ እዛ ቤት ውስጥ ጽናት እየተከታተለችው ነበረ። እንግዲህ ሰራተኛዋን እዛ ቤት ያስገባችው ቤቲ ናት ማለት ነው። ቤቲ እንግዲህ አሁንም አላርፍ ብላለች። አሁንም ክራምና ጽናትን ለማጥፋት እየሞከረች ነው ማለት ነው። ቤተሰብ በባለፈው ሰራተኛ ጽናትም አላመነቻትም ማለት ነው። እንግዲህ በዛሬው ቀን ደግሞ እነ ኪራይ ተሰብስቦ ባለበት ምግባቸው ላይ ምግብ እንድትመርዝ ነበረ ነገረችው። ምግቡ ምንም አላረጋቸውም፣ ግን ውሃ ላይ ጨምራ ነበረ። ውሃ ላይ የጨመረችው መርዝ ደግሞ ኪራይና ጽናት ነበረ የጠጡት። እነሱም ደግሞ እራሳቸው ክፍላቸው ውስጥ ገብቶ ነበረ እራሳቸውን ስተወደቁ ማለት ነው። እንግዲህ ቤቲ እስከ እቤት ድረስ መጣች ማለት ነው። ደስ የሚለው ነገር ደግሞ ጽናትና የጽናት ጓደኛ አውቆበታል ማለት ነው፣ ነቅቶበታል። እንግዲህ ጽናት ደግሞ በቅርቡ እንደምትደርስበት ተስፋ አለኝ ማለት ነው። ሌላው እንግዲህ ጽናት የኪራይን ፍቅር ተቀብሏለች ማለት ነው። በጣም ደስ ይላል። እንግዲህ በዛሬው ቀን ፍቅሯን ተቀብሏለች ማለት ነው። ጽናትና ኪራ እንግዲህ አሁን በጣም አዲስ ፍቅር ውስጥ ነው ያሉት። በጣም ደስ የሚል ነገር ነው ይሄ። አሁን ደግሞ እነሱ ደስተኛ በሆኑበት ሰዓት ላይ ቤቲ ተመልሳ ማምጣቱ በጣም ደባሪ ነገር ነው። እንግዲህ አሁን ይሄን የጽናት ደካማ ጎን ደግሞ ኪራይ ነው ማለት ነው። ጽናት ቤት ተመልሳ ስትገባ ጓደኛ እዛ ቤት ውስጥ የሆነ ሰው ተሸፋፍኖ እንደገባ፣ የሰራተኛውም ደግሞ ውጪ ላይ ብዙ ጊዜ ሰውን እንደምታገኝ ነገረቻት ማለት ነው። እንግዲህ አሁኑኑ መሄድ አለብኝ ብላ ሮጣ ወደ ቤት ስትሄድም ኪራይ ጋር መሄድ አለብኝ ብላ ሄደች። ኤዳም ግን ደግሞ አሁን ላይ ኪራይና ጽናት ገና የመጀመሪያ ቀናቸው ነው ማለት ነው ፍቅር ከጀመሩ። እንግዲህ በዚህ ቅስፈት ደግሞ እሷ የሄደችበት አላማ ትታ እንግዲህ ከኪራይ ጋር ጥሩ ጊዜ እያሳለፉ ነበረ። የሄደችበትን ነገርም ዘገየችው ማለት ነው። እንግዲህ ከዛም እሱ ፈስታለች። እነሱ ቁጭ ብሎ ጥሩ ጊዜ እያሳለፉ ነበረ። ሰራተኛዋ ደግሞ ቪዲዮ እየቀዳቻቸው ነበረ። እንግዲህ ለቤቲ ነው ይሄን ሁሉ የምታደርገው ማለት ነው። ቪዲዮ ቀርታ ለቤቲ የሰጠችው ማለት ነው። ቤቲም እንግዲህ ያቺ ሰራተኛዋ እነሱ ጥሩ ጊዜ እያሳለፉ ነበረ። ፍቅር ጊዜያቸውን ሳይ የድሮ ፍቅር ቀሰቀስብኝ እያለችው ነበረ። እንግዲህ ቤቲ በዚህ መሀል በጣም ተናደደችው ማለት ነው። እኔ የእነሱን የጥሩ የፍቅር ጊዜያቸውን እንድትነግሪኝ ሳይሆን እነሱን እንድትከታተይና እነሱን ጽናትን እንድታጠፋላት ነው ፈልገችው ማለት ነው። እንግዲህ ይሄ እንደዚህ ስትላት ሰራተኛዋ እንደዚህ ስትላት በጥፊ መታቻት ማለት ነው። አሁን ደግሞ እንደዚህ ስታደርገው እኔም በጥፊ መምታት አትችይም፣ የምትፈልጊውን አድርጌልሻለሁ፣ እንደዚህ ልታደርገኝ አትችይም እያለች ነው። እንግዲህ ቤቲ ደግሞ አረመኔና ክፉ ሰው ሆናለች ማለት ነው። የኪራይ ፍቅረኛ ፍቅረኛ ናት ቤቲ። አሁን እዚህ ላይ እንግዲህ እኔን እንደፈለግሽ ልታደርገኝ አትችይም፣ የምትፈልጊውን ነገር አደርግልሻለሁ ብላለች። በእድሜ ቢሆን ታላቅሽ ነኝ፣ እንዴት እንደዚህ ታደርጊያለሽ ብላለች ማለት ነው። የጽናት እንግዲህ በደንብ አድርጋ ደግሞ ሰራተኛ እየተከታተለቻት ነው ማለት ነው። ከዚህ በፊትም ውጪ ላይ ለውችላ ምግብ እየሰጠው ነው እያለቻት ነበረ። ቤቲን ያገኘችው ቀን ያኔም ተጠራጥራለች ማለት ነው በደንብ። ጓደኛውም ደግሞ ከዛ ቤት ወጥታ ሰው እንደምታገኝ ነግራት ነበረ። እንግዲህ ሁለቱም ጥሩ መንገድ ጥርጣሬያቸው ትክክል ነው ማለት ነው።
ጽናት እንግዲህ መቅደም አለባት ማለት ነው። አሁን ላይ እሷ ጽናት እንደተጠራጠረችው በደንብ አውቃለች ማለት ነው። ሰራተኛዋ እንግዲህ በመጀመሪያ እሷን ማጥፋት አለብኝ እያለች ነው ጽናትን ሳታጠፋት በፊት። አሁን የአሁኑ ሙከራ አልተሳካለትም። በትንሹም ቢሆን እነሱ በራሳቸው ሰዓት እንዲህ ምንም የሆኑት ነገር የለም። እንግዲህ አሁንም ጽናትን ነው መጀመሪያ ማጥፋት አለብኝ እያለች ነው። እንግዲህ እሷ ማስወገድ አለብኝ እያለችው ነበረ። አሁንም ደግሞ በሌላ መንገድ ልትጎዳት አትችልም። በምግብ አድርጋ ከመረዘቻት ነው ማለት ነው። ሌላ ነገር በፊት ለፊት ምንም ልታደርጋት አትችልም ማለት ነው። እንግዲህ አንደኛ ነገር ማድረግ የምትችለው ነገር ብኖር በምግብ ልትመርዛት ትችላለች ማለት ነው። እንግዲህ ጽናት መቅደም አለባት ማለት ነው። እሷ እንደዚህ ሳታጠፋ ሳትጎዳት በፊት ጽናት መቅደም አለባት ነው የምለው እኔ። ሌላው ደግሞ ምሩ ናት። እንግዲህ ምሩና ናሆሜ አሁን ላይ ምሩ ደግሞ በድጋሚ ከናሆሜ ጋር ያላት ነገር ፍቅር የተቀሰቀሰባት ነው ማለት ነው። በድጋሚ ሰላም ሁኑልኝ ቤተሰብ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ነው። ባይ ባይ።